በታሪክ ውስጥ ማለፍ እድል ነው። በታሪክ ውስጥ ማለፍ አንድ ኩነት ሲከወን ነበርኩ፣ አይቻለሁ፣ ሰምቻለሁ ብሎ መመስከር መቻል ነው። በዚያ ታሪክ ውስጥ ማለፍ ብቻ ሳይሆን ታሪክ መስራት ግን እድል ብቻ ሳይሆን ድልም ነው። በመገኘት ዕውቀትን፣ ገንዘብን፣ ሐሳብን፣ ጉልበትን በመስጠት አንድ ኩነት እንዲከወን ማድረግ ከእድል ያለፈ ድል ስለሆነ እኛ የዛሬ የኢትዮጵያ ትውልዶች አሁን በሕይወት ያለን የኢትዮጵያ ዜጎች በሙሉ የዚህ እድልም የዚህ ድልም ተቋዳሽ ስለሆን እንኳን ደስ ያለን እንኳን ደስ ያላችሁ ማለት እወዳለሁ። ይህንን ትውልድ ባለ እድል እና ባለ ድል የሚያደርገው ለ1000 ዓመታት ሲታሰብ ሲተለም ብዙዎች ሲመኙት የነበረውን ይህንን ግድብ ይህንን ውሃ የመገደብና የመጠቀም መሻት በአይኑ ያየ በእጁ የዳሰሰ እንዲሁም በእግሩ መርገጥ የቻለ ባለ እድል ትውልድ ስለሚያደርገው ነው። አባቶቻችን ተመኝተዋል፣ አስበዋል፣ አቅደዋል። እኛ ዛሬ ያየነውን ግን ማየት አልቻሉም። እኛ የቆምንበትም መቆም አልቻሉም። ሁሉ ቀርቶ የዛሬ 3 ዓመት ገደማ በዚህ ስፍራ 10ኛውንና 9ኛውን ዩኒት ጎን ለጎን ማየት የቻሉ ብዙ ሰዎች አልነበሩም እና ዛሬ እዚህ የተገኛችሁ ሰዎችም በሚዲያ የሚከታተሉ ሌሎች ሰዎችም ኢትዮጵያውያን በሙሉ ባለ እድልም ባለ ድልም መሆናቸውን እንዲያስቡና በዚህም እርካታ እንዲሰማቸው መፈለጌን በዚሁ አጋጣሚ መግለጥ እፈልጋለሁ። አባቶቻችን ይህንን ግድብ አስበዋል፣ አልመዋል፣ ዘፍነዋል፣ ገጥመዋል፣ ብዙ ቁጭት አስደምጠዋል። ነገር ግን እኛ ያ የታሰበውን ግድብ ከሐሳብ ወደ ተግባር ከመገደብ እና በበርካታ ፈተናዎች ከማለፍ ውስጥ አልፎ ዛሬ 2ኛውን ዩኒት ኢነርጂ ጀነሬት ማድረግ ወደሚችልበት ማድረስ በመቻላችን ከተረት ከዘፈን ከቁጭት ከሐሳብ ከምኞት ከራእይ ተሻግሮ ሐሳቡን በተግባር ማየትና መዳሰስ በመቻላችን ተረት የነበረውን ታሪክ ማድረግ በመቻላችን አይቻልም የተባለውን ተችሎ በማየታችን እንደ ዜጎች የምንኮራ ስንሆን ከዚህም በላይ ግን የአባቶቻችንን ትልምና ፍላጎት በማሳካት ሀገራችንን በጸና መሰረት ላይ ማቆም የዚህ ትውልድ ዋነኛ ኃላፊነት መሆኑን መገንዘብ ያስፈልጋል። ሀገር የሌለው ሰው ቤት ማውረስ አይችልም። እኛ ኢትዮጵያውያን የጸናች የበለጸገች ሀገር ማቆየት ከቻል በዚያ ውስጥ ያለ ሀብት፣ ቤት፣ ንብረት ልጆቻችን በቀላሉ ሊወርሱ እንደሚችሉ ማሰብ ያስፈልጋል። በእኛ አጥር ውስጥ በእኛ ቤት ውስጥ በእኛ ሳሎን ውስጥ ያማረ ነገር ኖሮ በሀገራችን የተመቸ ነገር ከሌለ ሙሉ ስለማይሆን ሀገርን ማጽናት ማስቀጠል ሀገርን ለማጽናትና ለማበልጸግ በሚደረግ ጥረት ውስጥ አቅም በፈቀደ መጠን ተሳታፊ መሆን ከሁሉም ዜጎች የሚጠበቅ ይሆናል። ይህ እየፈሰሰ ያለው ውሃ ቢገደብ ባጠረ ጊዜ ውስጥ ውሃ ሊይዝ ይችላል። ለነሱ የሚገባቸውን እየለቀቅን እኛ በረዘመ ጊዜ ውስጥ ውሃ የምንይዘው እነሱም ሳይጎዱ እኛም ሳንጎዳ በጋራ ለመበልጸግ ለማደግ ካለን ፍላጎት መሆኑን ተገንዝበው የታችኛው ተፋሰስ ሀገራት በንግግር በድርድር በስምምነት ውጤት ማምጣት እንደሚቻል ከልብ አምነው ለዛ እንዲተጉ ከዛ ውጭ ያለው ማንኛውም አማራጭ የጀመርነውን ነገር የማያስቆም እንዲሁ በከንቱ የሚያደክም መሆኑን ተገንዝበው ወደ ሰላም ወደ ድርድር በጋራ ወደ ማደግ እንዲመጡ በዚሁ አጋጣሚ ጥሪዬን ማቅረብ እፈልጋለሁ። ይህ የኢትዮጵያ ሲዝን በመከወን በኤክሰለንስ በመጨረስ ወደሚቀጥለው ሌየር የሚያድግ መሆኑን ማሳያ ነው። በዚህ ዓመት ሁላችሁም እንደምታውቁት ውሃ የሚፈስበትን የመጨረሻውን ወለል 600 ለማድረስ እንዲሁም ግራና ቀኝ ያለውን 611 ለማድረስ ታቅዶ ሲሰራ የነበረው ስራ ቢያንስ ከ10 ቀን በፊት ተጠናቋል። ባለፈው ዓመት የነበረን ችግር እየሰራን ውሃው የቀደመን ሲሆን ዘንድሮ ግን በነበረው ርብርብ ውሃውን ቀድመን ከ10 ቀናት በላይ የዓመት እቅዳችንን ማሳካት የቻልነው በብዙ የኢትዮጵያ ወንድና ሴት ልጆች ጥረት በመሆኑ ያሰብነውን ማሳካት ብቻ ሳይሆን ቀድመን ማሳካት በመቻላችን በግሪን ሌጋሲ
በስንዴውም በኤክስፖርቱም በጀመርነው ስራ ሁሉ የምናየው ነገር የኢትዮጵያ ብልጽግና የማይቋረጥ ብቻ ሳይሆን ሁላችን የምናየው መሆኑን የሚያረጋግጥ መሆኑን የተገነዘብንበት የተማርንበት ስለሆነ እንኳን ደስ ያለን፣ እንኳን ደስ ያላችሁ። በህዳሴ የተጀመረው ድል በሁሉም ይቀጥላል። የኢትዮጵያን ብልጽግና በጋራ እናያለን። ብልጽግና ከተግዳሮት ውጭ አይደለም። ተግዳሮቶች ይበልጥ እንድንማር፣ እንድንበረታ፣ እንድንጠነክር የሚያደርጉ መሆኑን ተገንዝበን እጅ ለእጅ ተያይዘን ለትልቁ ድልና ብልጽግና አብረን እንድንቆም አደራ ማለት እፈልጋለሁ። እጅግ አድርጌ አመሰግናለሁ። እንኳን ደስ ያላችሁ፣ እንኳን ደስ ያለን።